ሩሲያ የተለያዩ ግዛቶችን እየተቆጣጠረች በምትገኝበት በዚህ ሰዓት አሜሪካ ለዩክሬን አስደንጋጩን ዜና ነግራታለች። የአሜሪካ መከላከያ ሚኒስቴር ከእንግዲህ ለዩክሬን አይሰጡም ያላቸውን የጦር መሳሪያዎች ዝርዝር ይፋ አድርጓል። የተለያዩ ሚሳኤሎች፣ የተለያዩ መድፎችና ሌሎች ወሳኝ የሮኬት ማስወንጨፊያዎች ከእንግዲህ ወደ ዩክሬን አይሄዱም፣ ለራሳችን እናስባለን፣ አሜሪካ ትቀድማለች ብሏል ፔንታገን። በዚህ ዙሪያ እንግዲህ የተለያዩ ጉዳዮች እየወጡ ይገኛሉ። በመቶዎች አልፎም በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችን ወደ ዩክሬን እየላከች ዩክሬንን እየመታች የምትገኘው ሩሲያ አሁን የልብ ልብ ተሰምቷት የበለጠ ጥቃቷን ልታጠናክር እንደምትችል እየተገለጸ ይገኛል። እንዲህ አይነት አዝማሚያዎችን የተመለከተው አውሮፓም ከፑቲን ጋር ብንነጋገር ይሻላል እያለ ይገኛል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሩሲያ አቻቸውን ቭላዲሚር ፑቲንን ማዋራታቸው ይታወሳል። ከእንግዲህ በማያባራ ጦርነት መቼ ያልቃል ተብሎ በማይገመት ጦርነት ውስጥ መዘፈቅ የለብንም የሚል ሀሳብ ከብራሰልስ አካባቢ እየተነሳ ይገኛል። የአውሮፓን ደህንነት እስካረጋገጠ ድረስ ከፑቲን ጋር ማውራቱ ክፋት የለውም እያለ ይገኛል። የአውሮፓ ማህበረሰብ በዚህና በሌሎች ጉዳዮች ዙሪያ ፒያሳ ኔትወርክ የተለያዩ መረጃዎችን ወደ እናንተ ያደርሳል። ለጥልቅና ለተአማኒ ዘገባዎች ፒያሳ ኔትወርክን ተወዳጁ እንላለን። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የጥልቅና የተአማኒ መረጃዎች ቤተሰብ ሆኑ እንላለን። ወደ ጉዳያችን አለፍን። ፔንታገን ከእንግዲህ ለዩክሬን የምሰጣቸው የጦር መሳሪያዎች ዝርዝር በቁጥር ናቸው ብሏል። በተለይ ወሳኝ የሚባሉትን የጦር መሳሪያዎች ከእንግዲህ ዩክሬን አታገኛቸውም ብሏል። የአሜሪካ የመከላከያ ሚኒስቴር መስሪያ ቤት በጦር መሳሪያ ክምችት ዙሪያ ግምገማዎችን ሲያደርግ ቆይቷል። ግምገማውን ተከትሎ ታዲያ አሜሪካ ራሷ የሚያስፈልጋትን ወሳኝ መሳሪያ ለኪየቭም ሆነ ለሌሎች አጋሮች እንደ ልብ የምትሰጥበት ሁኔታ የለም በማለት ከደመደመ በኋላ ለዩክሬን ሊሰጡ አይገቡም ያላቸውን የጦር መሳሪያዎች ዝርዝር ይፋ አድርጓል። የአሜሪካ መከላከያ ሚኒስትር የሆኑት ፒት ሄግሴት ናቸው እንግዲህ ይህንን ትዕዛዝ ያስተላለፉት ተብሏል። ከነዚህ አይሰጡም ተብለው ከተዘረዘሩ መሳሪያዎች መካከል አንደኛውና ዋነኛው ፓትሪዮት የአየር መከላከያ ስርዓትን የተመለከተው ነው። ፓትሪዮት የአየር መከላከያ ስርዓት የሚጎርሳቸው ሚሳኤሎች አሉ። በተለይ ደግሞ ከአየር ላይ የሚወነጨፉ ድሮኖች ሊሆኑ ይችላሉ፣ ጀቶች ሊሆኑ ይችላሉ፣ እንዲሁም ሌሎች ሚሳኤሎችን ጨምሮ አየር ክልልን ጥሰው ጉዳት ሊያደርሱ የሚችሉ የተለያዩ አየር ላይ ያሉ መሳሪያዎች አሉ። እንግዲህ እነዚህን መሳሪያዎች መጥለፍ ወይም እዛው አየር ላይ እንዳሉ ለማምከን የሚረዱ ጠላፊ ሚሳኤሎችን ይታጠቃል ፓትሪዮት የአየር መከላከያ ስርዓት። ስለዚህ እነዚህን ሚሳኤሎች ከእንግዲህ ዩክሬን አታገኛቸውም ተብሏል። ስቲንጀር ሚሳኤልንም በተመለከተ ተመሳሳይ ሀሳብ ነው የተራመደው። ከዛ ውጪ ኤም አየር ላየር ሚሳኤል አለ። ኤም አየር ላየር ሚሳኤል እንግዲህ ከአየር ላይ ሆኖ ሌሎች የጦር ጀቶችን ሊሆን ይችላል ወይም ደግሞ ሚሳኤሎችን ለመምታት የሚረዳ ሚሳኤል ነው። እሱንም እንግዲህ ዩክሬን እንደማታገኝ ተነግሯታል። ሌላም የጦር መሳሪያ ዩክሬን እንደማታገኝ ታውቋል። ይሄ መሳሪያ እንግዲህ GMLRS ይባላል። ጋይድድ መልቲፕል ላውንች ሮኬት ሲስተምስ እየተባለ ይጠራል። በአንድ ጊዜ በርካታ ሮኬቶችን ጎርሶ መጥፋት የሚችል የሮኬት ስርዓት ነው። ይህንንም እንደማታገኝ ተነግሯታል። ባለ 155 ሚሜ የመድፍ ቀለሃዎችንም ከእንግዲህ ዩክሬን አታገኝም ተብሏል። ዩክሬን እነዚህን የጦር መሳሪያዎች ባለማግኘቷ ምክንያት ሩሲያ የአየር የበላይነት እንደሚወሰድባት ይጠበቃል። ምክንያቱም ከዚህ ቀደምም ሩሲያ የአየር የበላይነት እንዳላት በተደጋጋሚ ይነገራል። የዩክሬን አየር ኃይል እዚህ ገባ የሚባል ጥንካሬ የለውም። በእርግጥ የተለያዩ መሳሪያዎችን ከኔቶ በማግኘቷ ምክንያት ራሷን በተወሰነ ደረጃ ለመከላከል ችላ ነበረ። ነገር ግን እነዚህ መሳሪያዎችን ጨምሮ ነው ታጥቃ ዩክሬን ሩሲያን ስትከላከል የቆየችው። እነዚህ መሳሪያዎች አሁን አሜሪካ ራሱ አጥሯታል፣ ትፈልጋቸዋለች። ስለዚህ ለዩክሬን የምትሰጥበት ምንም አይነት ምክንያት የለም ነው የተባለው። የባይደን አስተዳደር በነበረበት ጊዜ በሁለት መንገዶች ዩክሬን እነዚህን መሳሪያዎች ታገኝ ነበር። አንደኛው አሜሪካ ካላት የጦር መሳሪያ ክምችት ላይ ዘገን እያደረገች ለዩክሬን ትሰጥ ነበረ። ሁለተኛው ደግሞ ለመከላከያ ኢንዱስትሪ ውስጥ ለተሰማሩ ኩባንያዎች ዩክሬን እነዚህን መሳሪያዎች ትፈልጋቸዋለች፣ አምርቱላት ተብለው ትዕዛዝ ተሰጥቷቸው እንግዲህ ይመረትላቸው ነበር ለዩክሬኖች። አሁን ግን ሁለቱም አሰራር ይቀራል። ምክንያቱም
ወሳኝ የሚባሉት የጦር መሳሪያዎችን ከእንግዲህ አሜሪካ አልሰጥም በማለቷ የዋይት ሃውስ ምክትል ቃል አቀባይ የሆኑት አና ኬሊ በዚህ ጉዳይ ላይ ተጠይቀው አስተያየት ሰጥተዋል። የሰጡት አስተያየት ምንድነው? የአሜሪካ የመከላከያ ሚኒስቴር መስሪያ ቤት ጥናት አድርጎ የአሜሪካ ጥቅም የት ላይ ነው የሚያርፈው ብሎ ከገመገመ በኋላ ነው ይህንን ውሳኔ የወሰነው። ስለዚህ የአሜሪካ የጦር ሰራዊት በአጠቃላይ ቁመናው ጠንካራ እንዲሆን ማንም የማይፈታተነው እንዲሆን እንዲህ አይነት ግምገማዎችና ውሳኔዎች ያስፈልጋሉ። ጥንካሬያችንን በተመለከተ ኢራንን ጠይቋት በማለት እንግዲህ በቅኔ ከዚህ ቀደም የወሰድናቸውን እርምጃዎች ተመልከቱልን የሚል አስተያየት ሰጥተዋል ማለት ነው። አና ኬሊ ይህንን ሲናገሩ ያው ለዩክሬን ከዚህ በላይ የምንሰጠው ነገር እንደሌለ እወቁ ያሉ ይመስላሉ። በነገራችን ላይ ዶናልድ ትራምፕም ለእስራኤልና ለአሜሪካ ፓትሪዮት የአየር መከላከያ ስርዓት ይበልጥ ያስፈልጋቸዋል ማለታቸው የሚታወስ ነው። ምናልባት አንድ እዚህ ጋር እየተነሳ ያለው ጉዳይ ኮንግረሱ ማወቅ አለበት ወይም የለበትም የሚለው ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኮንግረሱ ፈቅዶ በሰጠው የጦር መሳሪያ ላይ እንዲሁ በዘፈቀደ ከዚህ በኋላ አይሰጥም ብለው ሙሉ ለሙሉ መሳሪያዎቹን መከልከል አይችሉም የሚሉ ወገኖች አሉ። ሌሎች ደግሞ ለኮንግረሱ ማሳወቅ ነው የሚጠበቅባቸው እንጂ እርምጃዎችን ራሳቸው አስፈቅደው ወይም ፕሬዝደንሲው ወይም የፕሬዝዳንት ጽህፈት ቤቱ አስፈቅዶ እንዲሰጥ ያደረገው ስለሆነ ራሱ ያዝ ማድረግ ይችላል የሚል መከራከሪያ የሚያነሱም አሉ። 2019 እንደ አውሮፓውያን አቆጣጠር ማለትም ከ5 ከ6 ዓመት በፊት ትራምፕ ተመሳሳይ ነገር አድርገው ክርክር ተነስቶ እንደነበር ይታወቃል። ዞሮ ዞሮ አሜሪካ ትቅደም የሚል ስትራቴጂ ያላቸው ዶናልድ ትራምፕ በዚህ ምክንያት አሜሪካ ራሷ የሚጎድላትን የጦር መሳሪያ ለኪየቭ ከዚህ በኋላ በሽበሽ አድርጋ አትሰጥም ማለት ነው። በተለይ ፓትሪዮት የአየር መከላከያ ስርዓት እንዲሁ በቀላሉ የሚመረት አይደለም። አሜሪካም እስራኤልም ይፈልጉታል። ስለዚህ ከዩክሬን ሊቆጠብ ይችላል ብለው ፍንጭ ሰጥተው እንደነበርም የሚታወስ ነው። ይሄ እንግዲህ በአጠቃላይ ከባይደን ጀምሮ የተንከባለለ ሂሳብ የተንከባለለ የጦር መሳሪያ ድጋፍ በአሁኑ የትራምፕ አስተዳደር ሰዎች በከፍተኛ ደረጃ ሲተች እንደቆየ የሚታወቅ ነው። እንደውም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ አሜሪካ ለዩክሬን ከ300 ቢሊዮን የአሜሪካ ዶላር በላይ እርዳታ ሰጥታለች ግጭቱን በተመለከተና ይሄ ደግሞ እብደት ነው ብለው ተናግረው እንደነበረ የሚታወስ ነው። በሌላ በኩል እየተሰማ ያለው ነገር ምንድነው? አውሮፓ ከፑቲን ጋር ማውራትን ነውር ነው ብሎ ያስብ ነበረ። በተለይ ይሄ ግጭት ከተነሳበት ከ3 ዓመትና ከተወሰኑ ወራት ጊዜ ጀምሮ ከፑቲን ጋር ማውራትን እንደ ነውር ይቆጥር የነበረ የብራሰልስ ፖለቲከኛ የአውሮፓ ሀገር መሪ አሁን ከፑቲን ጋር ብናወራ ችግር የለውም እያለ ይገኛል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ማውራታቸውም የሚታወስ ነው። አሁን እንግዲህ ከ3 ዓመት ከተወሰኑ ወራት በኋላ ሁለቱ መሪዎች ሲያወሩ ለመጀመሪያ ጊዜ ነው። እንግዲህ ክሬምሊን በዚህ ጉዳይ ላይ ሰፋ ያለ ሀተታ ማውጣቱ ይታወቃል። ማክሰኞ አካባቢ የነበረው ንግግር በተለይ ራሽያና ፈረንሳይ ሊጫወቱት የሚችሉትን ሚና የተመለከተም ነው። በነገራችን ላይ በሩሲያና በዩክሬን ጦርነት ብቻ ሳይሆን በመካከለኛው ምስራቅ ጉዳይ ላይም ቭላዲሚር ፑቲን እና ኢማኑኤል ማክሮን አውርተዋል። ያው ፑቲን ግልጹን ነግረዋቸዋል ነው የተባለው ለማክሮን በተለይ እዚህ ግጭት ውስጥ የገባ ነው የሩሲያ ብሔራዊ ጥቅምን ለማክበር ምዕራባውያን ዝግጁ ስላልሆናችሁ ነው ብለው እቅጩን ነግረዋቸዋል። እዚህ ግጭት ውስጥ አንገባም ነበረ የሩሲያ የደህንነት ስጋቶችን ጥቅሞችን ባለማክበራችሁና ወደ ጎን በማለታችሁ ምክንያት እዚህ አሁን ያለንበት ግጭት ውስጥ ገብተናል። በዚህ ምክንያት እንግዲህ ብዙ ቀውስ ተፈጥሯል። አሁንም ይሄ ችግር እንዲፈታ ታዲያ ረጅም ርቀት መሄድ አለብን። ይህ ረጅም ርቀት ደግሞ ዘላቂ ጥቅሞችን የሚያስጠብቅ ከዚህ በኋላ ዳግመኛ ችግሩ እንዳይነሳ የሚያደርግ መሆን አለበት። አሁን ያለው የግዛት ጉዳይ ወይም ሩሲያ የተቆጣጠረችውን ግዛት ትልቀቅ አትልቀቅ የሚል ክርክር ውስጥም መግባት አያስፈልግም ብለው ፑቲን ለማክሮን ተናግረዋል ማለት ነው። መካከለኛው ምስራቅን በተመለከተም ሲያወሩ የኢራን የኒውክሌር ጉዳይን በተመለከተ ጉዳዩ በሰላማዊ መንገድ ብቻ ማብቃት እንዳለበት ወይም በንግግር ብቻ መፈታት እንዳለበት ተነጋግረዋል ነው የተባለው። የክሬምሊን ሪፖርት እንደሚጠቁመው ሰላምና ደህንነትን ጸጥታን በተመለከተ ሁለቱ ሀገራት ልዩ ኃላፊነት እንዳለባቸውና ለዚህም መስራት እንዳለባቸው በተለይ ዓለም ወደ ኒውክሌር ጥፋት እንዳይገባ ፈረንሳይና ሩሲያ
ትልቅ ኃላፊነት እንዳለባቸው በመተማመን አብረው ለመስራት እንግዲህ ተነጋግረዋል ነው የተባለው። ከዚህ ውጪ እንግዲህ የኢራንን የኒውክሌር መርሃ ግብር በተመለከተ ዓለም አቀፉ የአቶሚክ ኃይል ኤጀንሲ በሚያውቀው መሰረት ፍተሻዎች ተካሂደው አጠቃላይ ፕሮግራሙ ሰላማዊ መሆኑ ተረጋግጦ የኢራን ጥቅምም ተረጋግጦ በፕሮግራሙ ላይ የሚነሱ ቅሬታዎች ተወግደው ነገሮች እንዲስተካከሉ ተነጋግረዋል ነው የተባለው። ፈረንሳይ እንግዲህ ወደ 3.7 ቢሊዮን ዩሮ ወይም 4.1 ቢሊዮን ዶላር ያህል ለዩክሬን ወታደራዊ ድጋፍ ስትሰጥ መቆየቷ የሚታወስ ነው። እንግዲህ የምንችለውን ነገር አድርገናል፣ ግን ዘላለም የሚባል ጦርነት የለም። ዘላለም የሚባል ጦርነት ውስጥ መግባት አንፈልግም፣ የማያልቅ ጦርነት ውስጥ የማያባራ ግጭት ውስጥ መዘፈቅ አንፈልግም ብለው ኢማኑኤል ማክሮን መናገራቸው ይታወሳል ከሰሞኑ። ይሄ እንግዲህ በመጠኑም ቢሆን የፖሊሲ ማስተካከያ ወይም ደግሞ ማሻሻያ ተደርጎ ሊወሰድ ይገባል ያሉ የቀጠናው ተንታኞች አሉ። ምክንያቱም ኢማኑኤል ማክሮን በሩሲያ ላይ ጦር ብናዘምት ወይም ደግሞ ጦራችንን አንቀሳቅሰን ዩክሬንን ብንጠብቅስ ወይም የሰላም ስምምነቱ ከተፈረመ በኋላ ጦራችን እዛ ገብቶ ሩሲያን ገትሮ ቢይዝስ የሚል ሐሳብ ሁሉ ሲያመነጩ የነበሩ ሰው ናቸው። በተለይ ትራምፕ ከዩክሬን የጦር መሳሪያ ድጋፍ ትንሽ እግራቸውን ወደ ኋላ ያዝ ባደረጉበት ሰዓት ክፍተቱን እንሞላዋለን በሚል እሳቸውና የእንግሊዙ ጠቅላይ ሚኒስትር ሬክስ ስታርመር ትንሽ አለን ብለው ነበረ። አሁን ግን ነገሩ እንደማይሆን ስለገባቸው ይመስላል ከሩሲያ ጋር ማውራትን እንደ ምርጫ ቆጥረውታል። እንደውም አውሮፓ ከሩሲያ ጋር ለማውራት ዝግጁ መሆን አለባት ብለው ማውራታቸውም የሚታወስ ነው። ይሄ እንግዲህ በኔቶ ጉባኤ ፊት የተነገረ ነገር ነው። ከሩሲያ ጋር ማውራት አለብን፣ በተለይ የአውሮፓን ደህንነት እስከሚጠብቅ ድረስ ምንም አይነት ንግግር ነውር የለውም ብለው ኢማኑኤል ማክሮን መናገራቸውም ይታወሳል። የኢራንና የእስራኤል ግጭት በነበረበት ሰዓት ይህንን መናገራቸው ምናልባት በጣም ትልቅ የዜና ርዕሰ ጉዳይ ተደርጎ ላይወሰድ ይችላል በወቅቱ። ግን አሁን ላይ ወደኋላ ሲታይ በጣም ትልቅ ስቴትመንት ወይም ደግሞ ትልቅ ሐሳብ ነው ያነሱት ኢማኑኤል ማክሮን። ከዩክሬን ጋር የሚደረግ የሰላም ንግግርም አጠቃላይ የአውሮፓን የሰላምና የደህንነት ዋስትና ሊጠብቅ ይገባል፣ ዘላለም ከሩሲያ ጋር ጦርነት ውስጥ መግባት አያስፈልግም የሚል ነገር ነው የተነሳው። እንግዲህ ጂዲፒያችሁን ወይም አመታዊ ምርታችሁን ከዛ ላይ 5% ለወታደራዊ በጀት አውሉ ብለው ትራምፕ ሄግ ወይም ኔዘርላንድ ውስጥ ተካሂዶ በነበረው ጉባኤ ላይ ተናግረው መውጣታቸው የሚታወስ ነው። እስከ 2035 ይህንን አድርጉ ተብለው እንግዲህ በትራምፕ ተመክረዋል። የአውሮፓ ሀገራትም ያው ወታደራዊ በጀታቸውን ለመጨመር ከፍተኛ እንቅስቃሴ እያደረጉ እንደሆነ ይታወቃል። የጦር መሳሪያ ሸመታውም ተጧጡፎ ቀጥሏል። ነገር ግን ከፑቲን ጋር ብናወራስ የሚለውም ሐሳብ አሁን ብቅ እያለ ይገኛል። ለዛም ጭምር ነው ከፑቲን ጋር ማውራቱ የተጀመረው። ከፒያሳ ኔትወርክ እስካሁን ስትከታተሉን ስለነበራችሁ ከልብ እናመሰግናለን። ፒያሳ ኔትወርክን ላይክ፣ ሰብስክራይብ፣ ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ እንላለን። ሰላም ለዓለማችን።